ዝናውን በኋላ እንዴት እንደሆነ ታዩታላችሁ፣ እንዴት እንደሚወርድ ማለት ነው። ያው ጎመናችን የዛ አይነት ጎመን ስንት ዓመት የተበላሁ 12 ምናምን ዓመት ወጥቶ ነው በስሏል ማለት ነው። ቃሪያን አደርግባታለሁኝ። ከዛ በኋላ መብላት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ራህማ ኤንድ ጀማል ዩቲዩብ ፋሚሊዎች እንደምን ናችሁ? ሰላም ናችሁ ወይ? ከኔ ጋር ነው አልሐምዱሊላህ። ዛሬ አንድ የማሳያችሁ ነገር በጓሬ ያገኘሁት ማለት ነው። ይሄ ዝናብ አሁን ነው የመጣው ዝናብ ማለት ነው። ምን ልበላችሁ ያው ክረምት ነው የሚመስለው ማለት ነው አጠቃላይ እና እስቲ ጎመን እየሰራሁ ላሳያችሁ ብዬ ነው። እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ ጋር አልሐምዱሊላህ ረብል ዓለሚን። እስቲ ቆይ ቦታ ለመቀረጽ ብዙ ጊዜ ነው ዩቲዩበር ሆናችሁ እንደ ሐሊማ ወግዲዋ ማለት ነው ማስቀመጫ ይዛችሁ ወላሂ እንዴት እንደሚያምር ጎመኑ ማለት ነው። በታይ ባረገው እኔ ቆርጠንስ እና ዛሬ ከሽሮዬ ጋር የሚበላ ይዤላችሁ መጥቻለሁ ማለት ነው። አንዳንዴ ዝናብ በቃ አሁን ካለ ሰዓት ነው በእርግጥ የመጣው ግን ቢሆንም አለመለመ ሁሉም ነገር እና ባለፈው በርበሬ ሳዘጋጅ ማለት ነው ዝም ብዬ እርጥብ አደረኩት ለማንኛቸውም ብዬ ማለት ነው። ግን አሁን ምርጥ ነው በቅሏል ማለት ነው። እና አልሙ በቤታችሁ ቲማቲም ምናምን ተክዬ ግን ደረቀብኝ። እሱ እንኳን አልሆነልኝም ማለት ነው። አንቺ ደግሞ ግማሹ ንቃቡ ውጭ እንትንሳ ይጃል ካሜራ ይሽ እንዴ? እና ጎመን ልሰራላችሁ ነው ዛሬ። ሽሮ ሰርቻ ጨርሻለሁ። ጎመን በጣም ነው የምወደው። ድሮ ራሱ ትንሽ እያለሁ ማለት ነው። ያው ለጤና ጥሩ ነው እና እንደዛ ነው እላችኋለሁኝ። እንዴት አድርጎ ይዛችኋል? ያው አብረን ስራ ብዬ ነው አሳሩኝ እና አብሽሩ። ደግሞ ከታትፌ እመለሳለሁኝ። ላይክ ሸር እያደረጋችሁ አበረታቱኝ። እና ምን ልላችሁ መሰላችሁ? እስቲ እየከተፍኩ እናውራ አብረን ማለት ነው። አንድ ጊዜ ሰሞኑን ያገኘሁት ጓደኛ አለች ማለት ነው። እና እስኪ አንድ ምክር ምከሩኝ ብላለች። እሷን ምክሩ ሊበዛው ማለት ነው። እኔም የምቃወመው ስለሆነ ይሄ ነገር ማለት ነው። በጫቱ ዙሪያ ነው ማለት ነው። እና ጫት አሁን ሰዓት ትዳር የሚያበላሽ በቃ ኢኮኖሚን የሚያጻረር ነገር ነው። አጥቤዋለሁ በነገራችን ላይ ያው እስቲ ውስጥ ላደርግ ነው ማለት ነው። በሌላ ነው የምሰራው መኖሪያ ስለሌለኝ እና በፊት ቃል የገባላት ውጭ እያለች ውጭ ኖራለች። የኔም ስለሆነ ነው ይሄ ነገር ማለት ነው። እና ውጭ ስትኖር ቃል ገብቶላታል። ግን ያኔ ጫት ብቻ አንቺ ነኝ ጫት እንደምተው ብሎ ማለት ነው። በዛው አጋጣሚ የሁላችንም ክፍተት ነው ነገር ስልከት ነው የሚሰራው እና አቤት ተጣራኝ መጣኝ። እናማ ብዙ ጊዜ መከረችው አስመከረችው፣ ግን እሱ ሊሰማ አልቻለም ማለት ነው። ቃል ይገባል፣ ቃሉን ያፈርሳል እና አልተው እወደዋለሁ አለች።
ያኔ እሷ ነች ተጎጂ የምትሆነው ማለት ነው። ያኔ ብትተው ወይስ ምን ትላላችሁ? እስቲ እሷ የምትፈልገው ከእናንተ ምክር ነው፣ መከራት ማለት ነው። ዛሬ ቅሞ ሲመጣ ስትቆጣው ይኖድ እተዋለሁኝ ብሎ አንድ ቀን ሁለተኛ ሞኝትና ደግሞ ጓደኞቹ ጋር ድንገት ሄድና ደግሞ ተሳስቶ ይመጣል ማለት ነው። በዛን ሰዓት ምን ላድርግ ትላለች። ምከሩኝ፣ በእኔ ደረሰ በእናንተ እንዳይደርስ። አብዛኛው ልጆች ያው ውጭ ሀገር ገንዘባችንን የምንበላው በዚህ ጉዳይ ነው። ገንዘባቸውን አይዙም በጭራሽ ማለት ነው። ምክንያቱም በቃ ምን ልበላችሁ አሁን ለታዩት ነገር በዛ አጋጣሚ ድንገት እንደዚህ ሲል ነው በዛ ወሬ ያነሳ ነው መንገድ ላይ ተገናኝተን ነው ማለት ነው። እና ምን አለ መሰላችሁ የጫት የምትሸጠው ልጅ ምሳ ሰዓት አልደረሰም። በነገራችን ላይ ገና የዛን ሰዓት ምሳችሁ ደርሷል አላቸው። እኔ ደግሞ ምሳ ምንድነው ደረሰ የሚለው ብዬ ወዲያው ግድያ መስመር ቁጭ ብያለሁ። ቢያወርደው ያቀጣል ያ መርዝ የሆነ ቅጠል ማለት ነው እንዴ። እናቴ ደግሞ ይሄን ነው እንደ ምሳችሁ ደርሷል የሚለው ማገን ህዝቤ ታጨፈጨፈ። አብዛኛውን ሰው ምን ልበላችሁ ምሳ ሳይበላ ያን መርዝ ቅጠል ይነክሳል። የዛን ሰዓት የጀመረ እስከ ማታ ሲያመሰጣ የሚል ሰው አለ ሳይነጠለው ማለት ነው። እኛ ገር ላይ ኑሮ ተወዷል። በዛ ላይ ጫት ሲጨመር የጫት ውድነት ደግሞ አልነግራችሁ አልችልም። በፊት እንኳን በጣም ርካሽ ነው ማለት ነው። አሁን ግን 1 ግራም የሚለው ምን ትበላችሁ እና እኔ ብዙ ጊዜ እዛውን ከመጣሁ ብዙ ልጆችን ታዝቤያለሁ፣ ብዙ ልጆችን መክሬያለሁ። ግን አይሰማችሁም፣ እሺ ይላሉ። ነገ የምታገኟቸው እዛ ቦታ ነው ማለት ነው። ቃላቸውን አይሞሉም፣ የሆነ ይወሰውሳቸዋል። ካለሱ መኖር እንደማይቻል ድረስ ያደረጉ ወጣቶች አሉ በአሁኑ ሰዓት ማለት ነው። ምን ልበላችሁ ዲፍ ሙሉ ኢትዮጵያ እንግዲህ ሌላውን ሀገር እንኳን ሌላ ሀገር አላውቅም። ህዝቤ እንዳለ በጫት ነው የተወረረው። ገንዘቡ የሚያልቀው ገንዘባቸው የሚወጣው ዛሬ ልንገራችሁ 3-4 ቦታ ያላቸው ባለጫቶች ናቸው። ያንን ሽጠው አትርፈው ግን ሐራም እንደሆነ ተነግሯል። ግማሾቹ ሰምቻለሁ። አንድ ጊዜ የሆነ ሰው ፈትዋ ተጠይቆ ስሜት አነቃቂ እንጂ ምንም አያደርግም ያለ ሰው አለ። ግን በሳዑዲ ሼህ አልፈውዛን ሲጠየቁ የሐራም ብር መጠቀም ሐራም እንደሆነ ተናግረዋል ማለት ነው። ቢስሚላህ ማብራት ሄደብኝ እና አስደነገጠኝ። ማብራት ሄደ ማለት ነው አጋጣሚ እና እንደዛ ነው እላችኋለሁ። ብር አለው ሰውን ያታልላል ለሚሸጠው ሰው ማለት ነው። ጥሩ ገቢ አለው። ግን የኛን ወጣቶች እየገደላቸው እያምዘገዘገ ወዴታች እየቀበራቸው ነው። ዛሬ አንድ የ15 የ16 ዓመት ልጅ የሆነ ልጅ ካለሱ አይንቀሳቀስም እና የቀን ህዝብ አታገኙ መጣለ ስምዳ ወሰዱት መልሰው እና እንደው የመዳም ቅመሞች በዚህ በአጋጣሚ የምነግራችሁ ነገር ቢኖር ተጠንቀቁ ነው። ብራችሁን ያዙ። ተቸገርና ምመን ፈለጠን ስልክ የተሰበረ ማን ውሸት ነው። እነሱ ለሱ ብቻ ነው የሚፈልጉት። እሱን ካልቃሙ ሰው እስከማይመስሉ ድረስ እና ስለዚህም ጥንቃቄ አድርጉ ባካችሁ። እና ለልጅቷ ደግሞ በኮሜንት አኖሩላት ማለት ነው። እነግራታለሁ የጻፋችሁትን ኮሜንት እንደውም ወይ ጠርቻት እንድታነበው አደርጋታለሁ ማለት ነው። ይሄ ብዙዎቻችን ችግር ስለሆነ ነው። እና ብቻ ምን ልላችሁ ይሄ ሁሉም የተረዳው ሰው ነው። ብዙ ሰው ትዳሩን ያጣበት ነው። መርዛማ የሆነ ነገር ማለት ነው። ያው ከሴቶቹም የሚገድል ሊኖር ይችላል። ያው
ዱዓ ምናምን እያሉ አንዳንዶቹ ምን አለ ከሳምንት አንዴ ሊቀምጫት ይላሉ። ያኔ ትዳራችሁን ባታፈቱ። አንዳንዱ ከሳምንት የሚቀመጡ ሳምንቷን ከሳምንቷ ወግ እኮ አለው ድሮ አባቶቻችን እናቶቻችን ወዳቸውን አድርገው ነው ጫፉን ሲነኩ ነበር የነበረው በፊት። አሁን ያው ፍየል እንጨት ወርዳ ድሮህን ስትቀነጥስ እንደምትለው እንደዛ ነው የሚቀነጥሰው ሀገራችን ላይ ጫት ማለት ነው። እና እወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉ፣ አበረታቱ። ጎመኑ አላለቀም ገና ነው ማለት ነው። ያው እንግዲህ ጋብዣችኋለሁ ከሽሮ ጋራ። አመሰግናለሁ። ላይክ ሸር እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ ማለት ነው።